By the way guys ለረፍት ሄጄ ነበር ኢትዮጵያና ሄጄ 3 ወር ቆይቼ ነው የመጣሁት እውነት ለመናገር ለማረፍ አልነበረም የሄድኩት በቃኝ በየ 2 አመት ሰራሁኝና ያለችኝን ይዤ እኔ ጠንቃቃ ነኝ ከምነግራችሁ በላይ ገንዘብ ላይ ጠንቃቃ ነኝና 2 አመት ሰርቼ ያቅሜን ያህል ይዤ በቃ ስራ ሰራበታለሁ ብዬ ሄድኩኝ እና እንደ ቅዴ መሰረት ሄዳለኝና ከፋል የተወሰነ ነገር ከፋልኩኝ ከቤተሰብ ጋር ሼር ምናምን አድርገን ማለት ነው ግን እንዳሰብኩት አልሄደም ከተከፈተ በኋላ እንዳሰብኩት ሊሄድልኝ አልቻለም 3 ወር ቆየሁኝና ተመልሼ መጣሁኝ አሁን ደግሞ እግዚአብሔር ቢፈቅድ እናንተም ብታግዙኝ ሰብስክራይብ ብታደርጉኝ ዩቲዩብ ላይ ትንሽ አክቲቭ በሆንና በሰራ እኔ እዚህ የመቆየት እቅድ የለኝም ምክንያቱም ብዙዎች አሉ 10 አመት 20 አመት 10 አመት የቆዩ ግን ስቲል ምንም የሌላቸው በጣም ምስኪን እህቶቻችን አሉና ከነሱ ትምህርት ወስዳለሁ እንደነገርኳችሁ ብዙ ጊዜ ሰዓቴን ማሳለፈው ትምህርት ተኮር ነገር ላይ ነውና ለህይወት የሚጠቅመኝ ነገር ላይ ነው ሰዓቴን ማሳለፈውና እሰማለሁ ብዙ ታሪኮች እንደዚህ አመት ቆይቼ እኔ ያህል ሰርቼ ግን ምንም የለኝም እንዴት ሀገሬ ልግባ የሚሉ በጣም ብዙ እህቶች አሉና የእውነት ከነሱ ነው ትምህርት ወስዳለሁ እናንተም ትምህርት ወስዱበት ዩቲዩብ ብትከፍቱ እርስ በራሳችን ብንተጋገዝ ሁሉም ሰው አያልቅም አይደለም ያለ የሚቆረጥ ነገር የለም አሁን እኔ ሰብስክራይብ ባደርጋችሁ ከኔ ኪስ የሚወጣ ነገር የለም ላይክ ባደርጋችሁ ከኔ ኪስ የሚወጣ ነገር የለም ስለዚህ እርስ በራሳችን እንደዚህ ብንተጋገዝና ሀገራችን ገብተን መስራት ብንችል ደስ ይለኛልና ሰብስክራይብ አድርጉኝ በድጋሚ ሀገሬ ጋብቼ ከቤተሰቦቼ ጋር ጥሩ ጊዜ እንዲኖረኝ የእናንተ እርዳታ ያስፈልገኛልና እባካችሁ ሰብስክራይብ ማድረጉን እንዳትረሱ